No. Oh, I'm gonna put it on my computer. Oh. Que pase, Juan, ojalá que se caigan, weón, que lo estamos grabando. That's alright, it's my bad. Then my head hit the wall. Touche-le par terre, remets pas des dents, touche-le par terre. Let's go! Oh. በሚባለው ደረጃ ባለው በማንነት ደረጃ በፋይናንስ ደረጃ በተግባር ደረጃ አይደለም መቀጠል አሁን ላይ ለራሱ በጣም ድንበር ያለፈ ከሚባለው በላይ ድንበር ያለፈ ነገር ነው፣ ሁኔታ ነው ጠቅላላ። ስለዚህ ይህን ነገሮች ለማስተካከል እንግዲህ ራሳችንን እረፍት ያስፈልገናል። እረፍት ደግሞ የምናደርገው እንዳልኳችሁ በራሳችን ውስጥ በመመሳት ማለትም በአንድ ጉዳይ ላይ
ፎከስ በማድረግ ስለዚህ እስካሁን የነበረው ነገር በሀሳብ ነበር፣ በተግባር አልነበረም። ስለዚህ ሀሳብ ራሱ ትልቅ አድካሚና ኢነርጂ ወሳጅ ነገር ስለሆነ የሚያስፈልገን አሁን የተግባር እረፍት ሳይሆን የአእምሮ የልብ እረፍት በጣም ያስፈልጋል። እሱንም የምናርፈው ደግሞ ራስን በማዳመጥ በተለያዩ ነገሮች አይደለም። ይህንን እረፍት የምናደርገው ይህንን ነገር መርሳት፣ በሌላ ነገሮች ቢዚ ማድረግ። ስለዚህ ያ ነገር በሚሆንበት ጊዜ ራሱ ለዛ ነገር ክፍት ኢነርጂ እየሰጠ ይመጣል፣ እየሞላ ይመጣል። ስለዚህ ተስፋ፣ ትዕግስት እንዲኖር ለማድረግ እንግዲህ ከባድ ቢሆንም ማለት ይህ ሁሉ ትግል እያለፍን በዚህ ሁኔታ እያለፍን ከባድ ቢሆንም ነገር ግን ኮዱና መፍትሄው የሚሆነው እዚህ ጋር በሌላ ጉዳይ ላይ ቢዚ ማድረግ ነው። ይህንን ነገር መርሳት ነው። ስለዚህ በአስፈላጊ ሁኔታዎች ላይ ማሰብ ተገቢ ነው። ለዚህ ነገር ለማሰብ በቀን 20 ደቂቃ በቂ ነው። ሌላው ትርፍ ታይም በስራ ቢዚ ማድረግ ነው። ስራ ራሱ አንድ ቢዚ የሆነ ነገር ነው። አእምሯችን ግን ፒን ማደረግ የለበትም፣ መሰካት የለበትም። እዛ ስራ ላይ ተግባራችን የተተገበረ እዛ ስራ ላይ ብቻ መሆን ነው እንጂ ያለበት ይሆናል አይሆንም፣ ፌል ያደርጋል አያደርግም የሚለው ነገር መታሰብ የለበትም። ስለዚህ ከስራ ውጭ ይቅርና በስራ ላይ እንኳ ስንሆን ያንን ሀሳብ ወደ ጎን ችላ ማድረግ አለብን። ስለዚህ ሌላ ነገሮች